አክብሮታዊ ሰላምታችን በያላችሁበት ድረሳችሁ። የዕለተ ረቡዕ ዝርዝር መረጃዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን አስደምጣችሁ። ቱርክ በኳታር የሚደረገውን የጋዛ ተኩስ አቁም ድርድር ልትቀላቀል መሆኑ ተገለጸ። ህወሓት የፕሪቶሪያውን ስምምነት አፈራራሚዎች ልትከስ መሆኑ ተሰማ። የግሸን ደብረ ከርቤ በዓል በሰላም ተጠናቋል ሲል የደቡብ ወሎ ዞን ፖሊስ አስታወቀ። በሰሜን ሸዋ ዞን በምንጃር ሸንኮራ በአረርቲ ማርያም ቤተክርስቲያን በደረሰ አደጋ ከ7 በላይ ሰዎች ህይወት ሲያልፍ ከ200 በላይ የሚሆኑ ደግሞ ከባድና ቀላል ጉዳት ደርሶባቸዋል ተባለ። ወደ ዝርዝር መረጃዎች እናልፋለን። አብራችሁን ቆዩ። ጤና ይስጥልን የአቦል ቤተሰቦች እንዴት አላችሁ? ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አዲስና ወቅታዊ መረጃዎች እንዲደርሳችሁ ቻናሉን ተቀላቀሉ። ዝርዝር መረጃዎችን እናስደምጣችሁ። ቱርክ በኳታር የሚደረገውን የጋዛ ተኩስ አቁም ድርድር ልትቀላቀል መሆኑ ተገለጸ። ከቱርክ በኩል የሚገኙ ተወካዮች በዶሃ ካለው አደራዳሪ ቡድን ጋር ሆነው ይሰራሉ በሚል የኳታር የውጭ ጉዳይ ሚኒስተር አሳውቀዋል። ፕሬዚዳንት ዶናልድ ትራምፕ የጋዛውን ተኩስ አቁም ገቢራዊ ለማድረግ 20 ነጥቦች ይፋ ካደረጉ በኋላ ነው የአንካራ የምትሳተፈው እቅድ እንዳለ የተነገረው። ፕሬዚዳንት ረሲፕ ታይብ ኤርዶሃን የዶናልድ ትራምፕን ሀሳብ ማድነቃቸው አይዘነጋም። ሐማስ በትራምፕ የቀረበውን እቅድ እየመረመረ ነው ሲል በጎ ምላሽ ይጠበቃል ሲል አልጀዚራ ዘግቧል። ህወሓት የፕሪቶሪያን ስምምነት አፈራራሚዎች ሊከስ መሆኑ ተሰማ። ህወሓት የፕሪቶሪያን የሰላም ስምምነት ዋስትና ሰጪ የሆነ የአሜሪካ፣ አውሮፓ ህብረት፣ አፍሪካ ህብረት፣ የተባበሩት መንግስታት ድርጅት የገቡትን ቃል ኪዳን ተግባራዊ ሲያደርጉ ቀርተዋል ሲል ከሰሰ። ፓርቲው ከስምምነቱን ከተፈራረመ ከ3 ዓመታት በኋላ ቢሆንም ከትግራይ ክልል በዝምታ ውስጥ እየተፈጸመ ያለ የዘር ማጥፋት ቀጥሏል ሲል ገልጿል። ህወሓት መስከረም 19 ቀን 2018 ዓ.ም ባወጣው መግለጫ በክልሉ እየተፈጸመ ያለው ውድመት ለማስቆም ዓለም አቀፍ ማህበረሰብ ጣልቃ እንዲገባ አሳስቧል። አክሎም ዓለም አቀፍ ማህበረሰብ አሁን እርምጃ እንዲወሰድ እንጠይቃለን ሲል ነው ያሳወቀው። የትግራይ ውድመት በዝምታ እንዲቀጥል አትፍቀዱ፣ ለሰላም የገባችን ቃል ኪዳን አክብሩ፣ ንጹሐንን ጠብንና ሌላም አሳዛኝ ክስተት እንዳይከሰት ተከላከሉ ሲል ነው የገለጸው። ፓርቲው ተፈናቃዮች ወደ ቀያቸው እንዲመለሱ የተያዙትን ቦታዎች እንዲለቀቁ ለማስቻል በህዳር 2022 የተፈረመው የፕሪቶሪያ ስምምነት በአብዛኛው ሳይተገበር ቀርቷል ብሏል። መግለጫው አብዛኛዎቹን ድንጋጌዎች ተፈጻሚ አልተደረጉም፣ ተፈናቃዮች ሳይመለሱ ቀርተዋል፣ የተያዙ ቦታዎችም አልተለቀቁም፣ አደጋው እየከፋ ሄዷል፣ በዝምታ ውስጥ የተፈጸመ ያለ ዘር ማጥፋት ቀጥሏል ሲል ነው አክሏል። በተጨማሪም ፓርቲው ዋስትና ሰጪዎችን ኃላፊዎችን መውጣት አለመቻላቸው በማውገዝ የፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበር ኃይሎች ከያዙት ቦታዎች አስቸኳይ ለቀው እንዲወጡ፣ ተፈናቃዮች በሰላም እንዲመለሱ ጠይቋል። የግሸን ደብረ ከርቤ በዓል በሰላም ተጠናቋል። የደቡብ ወሎ ዞን ፖሊስ አስታወቀ። በደቡብ ወሎ ዞን አምባሰል ወረዳ መስከረም 21 ቀን የሚከበረው የግሸን ደብረ ከርቤ በዓል ያለምንም የጸጥታ ችግር በሰላም መከበሩ የደቡብ ወሎ ዞን ፖሊስ መምሪያ አስታውቋል። በዓሉ ላይ እጅግ ከፍተኛ ቁጥር ያለው ኦርቶዶክሳዊ ምዕመናን ተገኝቷል ነው የተባለው። ከበዓሉ ጋር በተያያዘ መስከረም 18 ቀን 2018 የታርጋ ቁጥር 3807 የሆነ 38 ሰዎች ነው ከደሴ ወደ ግሸን ሲጓዝ የነበረ አንድ የህዝብ ማመላለሻ አውቶቡስ በ013 ቀበሌ ልዩ ቦታው ቀንዲ ከተባለ ቦታ ተገልብጦ 2 ሰዎች ላይ ሞት፣ 6 ሰዎች ላይ ከባድ ጉዳት ደርሷል። ከዚህ የመኪና አደጋ ውጭ በዓሉ ሃይማኖታዊ ስርዓቱን በጠበቀ መልኩ በሰላም ተከብሮ መምኑ ወደ የመጣበት በሰላም እየተመለሰ መሆኑን ከዞኑ ፖሊስ ያገኘነው መረጃ ያመለክታል። በሰሜን ሸዋ ዞን በደረሰ አደጋ ከ7 በላይ ሰዎች ህይወት ሲያልፍ ከ200 በላይ የሚሆኑት ደግሞ ከባድና ቀላል ጉዳት ደርሶባቸዋል ተባለ። በምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን ለግንባታ የተረበረበ እንጨት ተደርምሶ እስካሁን የሰባት ሰዎች ህይወት ሲያልፍ ከ200 በላይ የሚሆኑ ምዕመናን ከባድና ቀላል ጉዳት ደርሶባቸዋል። አደጋው የተከሰተው ዛሬ በ21/01/2018 አረርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓል ለመታደም በተገኙት ምዕመናንና ህዝበ ክርስቲያን ላይ ነው። ግንባታው ላይ የሚገኘው ህንፃ ቤተክርስቲያን እየተጎበኘ ባለበት ወቅት ለፊኒሽንግ የተረበረበ እንጨት ከጠዋቱ 1:45 ላይ በመደርመስ አደጋው ደርሷል ነው የተባለው። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ለዛሬ ያዝንላችሁ መረጃ ከዚህ ላይ ጨርሰናል። በቀጣይ በአዲስና ትኩስ መረጃዎች እስከምንገናኝ ቸርን ሰንብት።